ሚኬል አርቴታ ባያስቆጥር እንኳን የማይሸነፍ ቡድን አድርጎ ነው ይሄንን የሰራው አርሰናልን። እና አንድም ተቾቹ መከላከል ላይ ትኩረት ያረጋል ይሄ ቡድን ከማጥቃቱ ይልቅ የሚለውን አስተያየት የሚሰነዝሩት አራት የመሃል ተከላካዮችን ስለሚጠቀም ነው። ይሄ በጋርዲዮላ ቤትም በማጥቃት በኩል በማይታማው ማንቸስተር ሲቲ ቤት ውስጥም ባለፉት ዓመታት ታይቷል። ሁለቱ ተጫዋቾች በአርሰናል ዩሪየን ቲምበርና ሪካርዶ ካላፊዮሪን እንውሰድ። ለብሔራዊ ቡድኖቻቸው በመሃል ተከላካይነት ነው አሁንም እየተጫወቱ ያሉት። አራት የመሃል ተከላካዮችን መጠቀም ለቡድኑ ኋላ መስመር ላይ የሚሰጠው ተጨማሪ የመከላከል ጥንካሬ አለ። አጥሩን የበለጠ የብረት አጥር ያደርገዋል። እና እዚህ ጋር ተፈጥሯዊ የመሃል ተከላካዮችን በፉልባክነትም ጨምሮ ነው ቡድኑ የኋላውን አጥር የሰራው። እዚህ ጋር ግን መከላከሉን ብቻ አንመልከት። ሚኬል አርቴታ በቡድን ግንባታ ጊዜ የሚጠቀምባቸውን የተጫዋቾችም የተሰጦ ፕሮፋይል ገና ቅድሚያ ወደዚህ ክለብ ሳያዘዋውራቸው በፊት ሲፈልጋቸው የነበሩ ተጫዋቾች ምን አይነት እንደሆኑ ይነግረናል። በተለመደው የዘመናዊ እግር ኳስ ቋንቋ ምን ይባላል? ጄኔራሊስት የሚባሉ ተጫዋቾችን ይፈልጋል። ጄኔራሊስት እነዚህ ተጫዋቾች በተለያየ ተለዋዋጭ ሚና ጨዋታ ውስጥ ራሱ ቦታቸውን እየቀያየሩ በቀላሉ አዳፕት እያደረጉ መጫወት የሚችሉ ለአንድ ቦታ ያልተወሰኑ ተጫዋቾች ማለት ነው።